ሰላም ሰላም ፋሚሊ እንዴት ናችሁ? በዛሬው ቪዲዮ ስለ ካፕከት ኢንትሮ እንማራለን። ካፕከት ላይ እንግዲህ በቀላሉ ኢንትሮ እንዴት እንደምንሰራ እንማራለን። ኢንትሮ ማለት ቪዲዮችን መጀመሪያ ላይ ልክ እንደዚህ አይነት መሸጋገሪያ ወደ ቪዲዮችን መግቢያ ማለት ነው። ደግሞ መጨረሻ ላይ ቪዲዮችን መጨረሻ ላይ የምናደርገው ምክንያቱም 2-3 ሰከንድም ጥቅም ስላላቸው ስለሚቆጠር እያንዳንዷ ሰዓት ስለምትቆጠር ለእይታ ይጠቅሙናል። ላይክ ማራኪ ከሆኑ ደግሞ ሰዎች በእነሱ ራሱ ተማርከው ቪዲዮችንን በዛው ቀጥለው ሊያዩ ስለሚችሉ ማለት ነው። ለማንኛውም እንዴት እንደምንሰራ አሳያችኋለሁ። አሁን በቀላሉ እንግዲህ ካፕከት ስልካችን ላይ ይኖራል። ከዛው ካፕከቱን እንከፍተዋለን ማለት ነው። እንደዚህ አይነት ነገር ሲያመጣልን እዚህ ጋር ቴምፕሌት የሚለውን ተጭነን እዚህ ሰርች ቦታው ላይ ምንድነው ሰርች የምናደርገው ዩቲዩብ ኢንትሮ ብለን ሰርች እናደርጋለን ማለት ነው። ከዛ እንደዚህ አይነት ጽድት ያሉ ኢንትሮዎች አሉ። ኢንትሮዎቹን ከመረጥን በኋላ በቀጥታ ወደ ፎቶ እንገባለን። ፎቶ መረጥን። ከዛ ፎቶን ከመረጥን በኋላ ቀጥታ ኦኬ ነው የምንለው። ምንም የሚያስቸግር ነገር ምናምን የለውም። ፎቶ መረጥን ማለት በቀጥታ ገብቶልናል ማለት ነው። ፎቶ መርጠን ከዛ ወደ እንትኑ እንገባለን። እንግዲህ እዚህ ጋር ዩቲዩብ ኢንትሮ ብለን እንጽፋለን። ሰርች ማድረጊያ ቦታ መጀመሪያ ቴምፕሌት የሚለው ውስጥ ገብተን ማለት ነው። ይህን መርጫለሁ። ይሄ እንግዲህ በጣም ጽድት ያለ ይመስላል። ከዛ ወደ ጋለሪያችን በቀጥታ ይመራናል። ከጋለሪያችን ውስጥ ፎቶ መርጫን ብቻ ነው የምናስገባለት። በቃ ሌላ ምንም የምናስገባው ነገር የለም። እዚህ ጋር ግን አጀስት የምናደርጋቸው ምንድነው ስማችንን ከፈለግን የተለያዩ ነገሮችን ከፈለግን የቻናላችንን ስም ማስገባት እንችላለን። ቴክስት የምትለውን ተጭነን የፈለገንን ማስገባት እንችላለን። እኔ ስለማልፈልገው ለማንኛውም ድሌት አድርጌዋለሁ። በቀጣዩ ደግሞ የተሻለ አሳያችኋለሁ። ይሄ ሁሉ እንግዲህ ወደታች የምታዩት ዩቲዩብ ኢንትሮ ነው ማለት ነው። እኔ ደግሞ ይሄኛው ስቴጅ ደስ ይላል። ይሄኛው በጣም የሆነ አሪፍ ቪው አለው ስላለው መርጫዋለሁ እና በቀጥታ ወደ እሱ ገብታችሁ ፎቶ ትጭናላችሁ ማለት ነው። ልክ እንደ ኖርማል ፎቶ እንደምታቀናብሩት ካፕከት ላይ ማለት ነው። እንደ ቴምፕሌቶቹ ፎቶ ብቻ ነው ያስገባውለት። እንግዲህ ፎቶ ሳስገባለት እንዴት እንደዚህ ጽድት አድርጎ አቀናብሮ እንዳመጣልኝ ማለት ነው። እና በጣም ማራኪ የሆኑ ኢንትሮዎች አሉ። በጣም ደስ የሚሉ ኢንትሮዎች አሉ። ወደታይ እየገባችሁ እያሳለፋችሁ ማየት ትችላላችሁ። እዚህ ላይ ደግሞ ቻናል ሄር ይላል። እዛ ቦታ ላይ ስማችሁን ማስገባት ትችላላችሁ ማለት ነው። እሱን ስትጫኑት ቀጥታ ቴክስት ቲ ያለች በፊደል ቴክስት ይመጣል። እሱን ተጭናችሁ የመጀመሪያውን አጥፍታችሁ ከዛ ስማችሁን መጻፍ ነው። እንደምታዩት ስማችሁን ትጽፋላችሁ። ከዛ ስማችሁን ጽፋችሁ ሲጨርሱ ራይት የሚለውን ትጨራላችሁ ማለት ነው። ደግሞ ኤዲት ማድረግ ከፈለጋችሁ ስማችሁን ምሳሌ ቴምፕሌቱን መቀየር ከፈለጋችሁ ይሄ ፎንቱን ምናምን ፊደሎቹን ማስተካከል ከፈለጋችሁ ከለሩን ማስተካከል ከፈለጋችሁ እዛው ከጎኑ ሁሉም ነገር አለ። እንደምታዩት አሁን ከለሩ በጣም ብዙ አማራጮች አሉ። ከለሮች ትመርጣላችሁ። ከለር እንደገና ሳይዙን ከፍ ዝቅ ማድረግ ከፈለጋችሁ ሁሉንም ትመርጣላችሁ። ዋናው ነገር ግን የሚያስፈልገው ምንድነው? ትኩረትና ራስን ማሳመን። መጀመሪያ ራሴን አሳምኛለሁ እንዴ በአንድ ቀን ኤዲተር አይኮንም ማለት እኔ አውቄ ሳይሆን ያወቅኩትን ላካፍላችሁ ብዬ በአንድ ቀን ኤዲተር የሆነ ማንም የለም። በሂደት በሙከራ ሁሉም ነገር ላይ ይደረሳል ማለት ነው። እንደምታዩት እዚህ ጋር የፈለጋችሁትን ከለር መቀየር ትችላላችሁ። የራሳችሁን ስም ጽሑፉን ማስተካከል ትችላላችሁ። እንደምታዩት በቃ በጣም ብዙ አማራጮች ነው ያሉት። እንደገና ፎንት አለ። ከርቭ ማድረግ ትችላላችሁ። ስማችሁን ልክ እንደዚህ ላይክ እንደዚህ ከፎቶአችሁ ስር እንዲሆን ማድረግ ትችላላችሁ። በጣም ብዙ ማራኪ ሊያደርጓቸው የሚችሉ ነገሮች አሉ። በነገራችን ላይ ይህን ለማድረግ 5 ደቂቃ አይፈጅባችሁ። ግን እንዲህ ተሰርቶ ስታዩት በጣም ያምራል። የሆነ ጽድት ያለ ነው፣ ደስ ይላል። ካፕከት ደግሞ ቀለል አድርጎ በቴምፕሌት ነው ያመጣው። ገብቷችኋል? ከሌላ ቦታ እየመረጣችሁ ተመጡት ምንም ነገር የለም። እናንተም ታስገቡት አንደኛ ፎቶችሁን፣ ሁለተኛ ደግሞ ልክ አሁን እንደዚህ እያደረኩ እንዳለት ከቨር ምናምን ማድረጉን ምናምን ነው እንጂ የምታስተካክሉት ስማችሁን ጽፋችሁ የተለየ ነገር የምታስተካክሉት ምንም አይነት ነገር የለም ማለት ነው። እንግዲህ እንደዚህ ስማችሁን ከርብ ታረጓትና ያው አሪፍ ቪው እንዲሰጥ ማለት ነው። እናንተ ሰው ይሄንን አይቶ ቪዲዮዎቹን በዚሁ ማየት ሊቀጥል ስለሚችል ማለት ነው። እንግዲህ ለምታዩት የጽድት ያለ ነው። በቃ ጽድት ያለ ኢንትሮ ነው። መግቢያ ላይ ብታረጉት እንደዚህ አይነቱ መጨረሻ ላይ ብታረጉት ለዩቲዩባችሁ ውበት አለው እና ሰው ደግሞ ይሄንን ሲያይ ይሄ ራሱ ጥቅም አለው ማለት ነው። እና ኤክስፖርት ማለት ከፈለጋችሁ ኤክስፖርት የምትለው ትጫናላችሁ። በቀጥታ ወደ ጋለሪያችሁ ይወርዳል ማለት ነው። እንግዲህ ጋለሪያችሁ ከወረደ በኋላ እናንተ ምኑ ጋር እንዴት ቀጣጥላችሁ እንደምታስገቡት ደግሞ በቀጣዩ ቪዲዮ ያሳያል። ዩቲዩብ ኢንትሮ ካየን ደግሞ በተጨማሪ ብሮድካስት የሚሰሩ ሰዎች ትኖራላችሁ እና ለብሮድካስት የሚሆን ኢንትሮ አሁን ይሄ ኖርማል ዩቲዩብ ለቪዲዮ ኢንትሮ ነው የሚሆነው። ቪዲዮ መግቢያ ላይ ወይም መውጫ ላይ የምናደርገው ነው። አብዛኛው ግን መግቢያ ላይ ብንጠቀመው አሪፍ ነው። እዚህ ጋር ደግሞ
ብሮድካስት ለብሮድካስቶች ማለት ነው። ለብሮድካስቶች እንደዛው ካፕከት ጽድት ጽድት ያሉ ቴምፕሌቶች አሉታል ማለት ነው። በጣም የሚያማምሩ በቃ ላይክ በጣም እናንተ ይሄማ ተከፍሎ ምናምን ኤዲት የተደረገው ልትሏቸው የምትችሉት አይነት ኢንትሮ በቀላሉ ራሳችሁ ማዘጋጀት ትችላላችሁ። ምሳሌ ይህንን መርጫለሁ። ይሄ በጣም የሚያምር ኢንትሮ ነው እና ይህንን ከመረጣችሁ በኋላ ምንድነው የምታደርጉት? በቀጥታ ወደ ጋለሪያችሁ የሚያስገባውን ቴምፕሌት የሚለውን ትጫኑታላችሁ ከስር። ከዛ እንደዚህ ሰርች ካደረገ በኋላ ፎቶ ትጫናላችሁ። ፎቶ በቀጥታ ገብቷል። አሁን እንግዲህ ያው አዲሽን ምናምን የሚለው ላይ እዚህ ጋር ቴክስቱ ቦታ ቴክስት ሄር ምናምን የሚለው ላይ የፈለጋችሁትን ማስገባት ትችላላችሁ። የቻናላችሁን ስም ማስገባት ትችላላችሁ። የብሮድካስታችሁን ስም ማስገባት ትችላላችሁ። እንደዚህ ቀለል አድርጋችሁ አሪፍ ኢንትሮ መስራት ትችላላችሁ ማለት ነው። ለብሮድካስታችሁ እዚህ ጋር አሁን አር ቴክስት ሄር ይላል። የፈለጋችሁ መልዕክት እዚህ ጋር ማስቀመጥ ትችላላችሁ። የእናንተን በቃ አላማችሁ ምናምን እዚህ ጋር መጻፍ ትችላላችሁ። የብሮድካስታችሁን ስሙን መጻፍ ትችላላችሁ። እዚህ ጋር ደግሞ ልክ እንደ ቅድሙ ፎንቶች አሉ። የተለያየ አድርጋችሁ ስማችሁን ካስገባችሁ በኋላ መቀየር ትችላላችሁ ማለት ነው። በጣም ቀላል ነው። ይሄንን ለማድረግ ቴክስት የሚለውን መጫን ብቻ ነው። ቲ ያለች እንደምትጫኑላችሁ ራሱ ያመጣላችኋል ማለት ነው። ከዛ ኤክስፖርት ማድረግ በጣም ቀላል ነው። አንዳንዶቹ ክፍያ አላቸው። በነገራችን ላይ ክፍያ የሌለው ካፕከት ከፈለጋችሁ እኔ ጋር አለ። የምትፈልጉ ሰዎች ኮሜንት ላይ ያሳውቁኝ። ከሌላችሁ እልክላችኋለሁ ማለት እንትኑን ሰጣችኋለሁ፣ ሊንኩን ሰጣችኋለሁ። ከዛ ማውረድ ትችላላችሁ ማለት ነው። እና እንግዲህ በቀጣይ ደግሞ ለምን የጌም ኢንትሮ ለምን ብዬ ጌም ብዙ ጊዜ ሰዎች ቲክቶክ ላይ ጌም ሲጫወቱ አሪፍ ቪዲዮ ሰርተው ፎቶቸውን በዚህና በዚህ አድርገው ምናምን ሲሰሩ ታያላችሁ ብዙ ጊዜ ማለት ነው። አንዳንዶች ደግሞ የራሳቸውን ፎቶ ብቻ አድርገው እንደዚህ እንደ ጌም ጨዋታ ቀጠሮ ሲኖርባቸው ምናምን የሚያደርጉትም እዚሁ ካፕከት ላይ በቀላሉ ቴምፕሌት ውስጥ ገብታችሁ አሁንም የሚጠበቅባችሁ ከእናንተ ጌም ቪዲዮ ቴምፕሌት ናችሁ ሰርች ማድረግ ብቻ ነው። ብዙ እንግሊዝኛ መቻል ምናምን አይጠበቅባችሁም ይሄን ለመጻፍ ማለት ነው። በጣም ቀላል ነው። በጣም ሲምፕል ነው ማለት ነው። ይገባላችሁ። እንደዚህ ፎቶችሁን ትጫናላችሁ። ፎቶችሁን ተጠቃናችሁ ራሱ ጨርሶ አቀናብሮ ያመጣላችኋል ማለት ነው። በነገራችን ላይ እዚህ ጋር ስሙን ምናምን ቀሉን ምናምን ራሱ ቲ ያለችበት አለች ፊደሏ፣ እሷን ትጨራላችሁ። ከዛ ሁሉንም ነገር ይሄ ከስር ደረደረላችሁ እየተጭናችሁ ኤዲት ማድረግ ብቻ ነው። ይህን እያጠፋችሁ የራሳችሁን ቀኑን ማስገባት ብቻ ነው ከእናንተ የሚጠበቀው ማለት ነው። እንደዚህ ወደ ጎን እያሳለፋችሁ ሁሉንም ነገር እንደገና መስራት ትችላላችሁ። እንደገና መጻፍ ትችላላችሁ። ፎንቶች፣ ፊደሎችን ማስተካከል ትችላላችሁ። በፈለጋችሁ ቋንቋ መጻፍ ትችላላችሁ። የተለያዩ ቴምፕሌቶች አሉት እዛ ውስጥ። በጣም የሚያምር ጌም ሲኖርባችሁም እንደዚህ አይነት ነገር መስራት ትችላላችሁ ማለት ነው። በጣም አሪፍ ነው። በጣም የሚያማምሩ እኔ ይሄን ለምሳሌ ወሰድኩት እንጂ በጣም የሚያማምሩና በጣም ጽድት ያሉ ነገሮች አሉ። አንዳንዶቹ ያስከፍላሉ፣ ግን አሁን በጊዜ የምነግራችሁ ነፃውን ካፕከት ከሌላችሁ ብዙ ጊዜ እኔ የምጠቀመው ነፃውን ካፕከት ነው። ሁለቱም አለኝ፣ ግን ነፃውን ነው የምጠቀመው። ነፃው ካፕከት ከሌላችሁ እኔ አለኝ። ሊንኩን ከፈለጋችሁት ኮሜንት ስር አስቀምጥላችኋለሁ ማለት ነው። አሳውቁኝና በቀጣዩ ቪዲዮ ማለት ነው። እና አንድ አማራጭ ደግሞ ለምን አንዳናይም እንግዲህ በጣም ቀላል ነው እንደምታዩት። ምንም የሚጠይቀው ተአምር እውቀት የለም ማለት ነው። ትንሽ እንግሊዝኛ ካወቃችሁ፣ ትንሽ መጽሐፍ ካወቃችሁ ማለት ነው። መጽሐፍ ስላችሁ ቁልጭ አድርጎ መጽሐፍ አይደለም፣ ኖርማል መጽሐፍ ካወቃችሁ። ይሄ ደግሞ ለሁለት ሰው ስትሆኑ ምሳሌ ሁለት ጌም ስትጫወቱ በግራና በቀኝ አድርጋችሁ እንደዚህ 4 ፎቶ ታስገቡታላችሁ። እሱ ራሱ የአንዷን ጌም 2 ፎቶ የአንዷን ጌም 2 ፎቶ ታስገቡላችሁ። እሱ ራሱ በራሱ አቀራብረው ይልክላችኋል ማለት ነው። ጽድት ያለ ነገር፣ ምንም የሚያስጨንቅ ነገር ምናምን የለው። በጣም ቀላል ነው ማለት ነው። በጣም ሲምፕል ነው ከምታስቡት በላይ ነው። ለማንኛውም ቪዲዮ ከተመቻችሁ ላይክ አድርጉ። ካፕከት ከመጀመሪያው ጀምሮ አብረን እንማማር ካላችሁ ኮሜንት ላይ አሳውቁኝ። ከአንድ ጀምሮ እኔ አውቄ ሳይሆን አብረን እንማማራለን። እና ደግሞ ኮሜንት ላይ ግቡና ያው እንደማመር፣ ሰብስክራይብ እንደማድረግ፣ እኔም ሰብስክራይብ ያደረጋችሁ ኮሜንት ላይ አድርጌያለሁ በሉ፣ ሰብስክራይብ አደርጋችኋለሁ። ከዛ በተረፈ ደግሞ እንማማራለን። ለቀጣይ ቪዲዮ ደግሞ ምን እሰራላችኋለሁ መሰላችሁ? ብዙ ጊዜ የዩቲዩብ ይሄ ከበሩ ማለት ነው። የዩቲዩብ ከበሩ ልክ እንደ ፕሮፋይል ፒክቸር የሚቀመጠው ፎቶ እንዴት እንደምንሰራ በቀላሉ በጀሚኒ እንዴት እንደምንሰራ አሳያችኋለሁ ማለት ነው። ምንም እውቀት አይጠይቅም። ልንገራችሁ፣ ምንም ተአምር እውቀት አይጠይቅም። ያላችሁ እውቀት በጣም በቂ ነው። በጣም ትንሽ መረዳት ከቻላችሁ ምንም ተአምር አይጠይቅም። እዚህ ሰው እንደሚያወራው ምናምን አይጠይቅም። ከትንሿ ጀምራችሁ ትንሽ ካወቃችሁ በኋላ እያደር ከፍ እያለ ራሱ ይሄዳል ማለት ነው።
ነው። ራሱ እያደገ ይሄዳል። እውቀታችሁ ስኪላችሁ ራሱ በራሱ እናንተን ከፍ ከፍ እያደረጋችሁ ይላል። ከእናንተ የሚጠበቀው ምንድነው? ቪዲዮዎች ማየት። በጣም አሪፍ አሪፍ የኤዲቲንግ ቪዲዮ ትምህርት የሚሰሩ ሰዎች አሉ። እነሱን እየገባችሁ ማየት፣ እናንተ መስራት። ስትሰሩ ደግሞ እንደዚህ ስትሰሩ እኔ አሁን አውቄ አይደለም የምሰራው። ለምን መሰላችሁ እንደዚህ የምሰራው? እኔ እናንተን እያሳየሁ ቁጥር ለእኔም እየገባኝ ይሄዳል ማለት ነው። ስለዚህ እናንተ ቪዲዮ ስሩ፣ እንደዚህ እየሞከራችሁ ሜንሽን አድርጉ ቪዲዮ ላይ እና ይመቻችሁ። በጣም ወዳችኋለሁ። ላይክ ካላረጋችሁ ላይክ አድርጉ።